ዛሬ አይደለም አንቺ እየጀመርሽ ያለሽው እያስመሰልሽ ነው። የትም አልሄድም የሆነ ነገር አትርሱኝ እያልሽ ነው ያለሽው። እሺ አትርሱኝ እንጂ አሁን አንቺ ስታኮብሽ እኔን ቆመሽ እዚች ጋር እንደዚህ በእንደዚህ አይነት ወይ ነው የምታወሪ? እኔማ እኮ ይኸውልሽ ማድረግ የምፈልገውን ነገር ለማድረግ ታይሙ አልሞላም እንጂ አንቺ ጋር ስሮጥ የምመጣበት ጉዳይ አይኖርም። ገባሽ? ታይሙ ስላልሞላ ነው እንጂ ታይሙማ ቢሞላ ወይም ደግሞ ወደ ህግ ጋር መሄድ የምችልበት ሰዓት ስላልሞላ ነው እንጂ ጆሮሽን አንጠልጥዬ ነበር ልክሽን የማስገባሽ። ታውቂኛለሽ ደግሞ። እሺ ማለት ግን ይኸውልሽ ጥፋት ያላጠፋ ሰው ባትወቅሺ ባይነኝ እኔ ሩታ በመጀመሪያ መረጃ ቢኖርሽ ጥፋት የለብኝም እያልሽ ነው። መረጃ ጥፋት እያጠፋሽ ያለሽው እኔ ስለታገስኩሽና ዝም ስላልኩሽ ዛሬም ዝም ትለኛለሽ ትታገሰኛለሽ ብለሽ ከሆነ ሄርሜላ እንዳታስቢው። ቆይ አንቺ ቤት በር ቁልፍ የለውም? ምን መጥቼ እንዴት አድርጌ ነው የምወስደው? እንዴት አድርጌ ነው ልትቆጭ ማድረገው? ልጄን ግን ወስዳችሁታል። አንቺም ሀሳቡ ላይ ያለሽበት ልጄን የማይወሰደችው ቡዜ ናት። አሁን ደግሞ አብርሃምም ተባብሯታል። አንቺም ሀሳብ ውስጥ እንዳለሽበት 100% እርግጠኛ ነኝ። ይህንን ነገር ደግሞ ማድረግ የምትፈልጊ ከሆነ ቀጥይበት። አሁን ከአንቺ ጋር ምንም አይነት ጭቅጭቅ አንፈልግም። ልጁን እንደወሰዳችሁት ቀጥታ እንድትመልሱት ነው የምንፈልገው። ከእናንተ ጋር ምንም ነገር መገናኘት አንፈልግም። አሁን አንቺ ማሳብሽ እናንተ ማሳባችሁ ሩታን ለመበቀል ወይም ደግሞ ከዚህ በፊት እያደረገችው ለነበረው ነገር የሆነ ነገር ለመክፈል ይብስባታል። በነገራችሁ ላይ አላወቃቸውትም። ገብቶሻል አይደለ? አሁን ከእናንተ ጋር ምንም ነገር አንፈልግም። ልጁን የወሰዳችሁት ልጁን መልሱ። ከእናንተ ጋር ምንም የሚያገናኘን ነገር የለም። አብርሃም ከፈለገ እንደፈለገ የሆነ መሆን ይችላል። ከአንቺ ጋር አትፈልጉም። ታውቂያለሽ በደንብ አድርገሽ ማለት ነው። አሁንም ልጁን የወሰዳችሁት አብርሃም ልጁን ፍለጋ ወደ ሩታ ስለሚመጣ አብርሽ ወደ ሩታ እንዳይመጣ የፈጠራችሁት ነገር ብቻ ነው። ገብቶሻል? አሁንም ቢሆን ከአንቺ ጋር ምንም ነገር አንፈልግም። እንደፈለግሽ ከእነሱ ጋር መጨማለል ትችያለሽ። ገብቶሻል አይደለ? ልጁንና ልጁን መልሽልኝ። አዳምጠኝ አንተ ራስህ በደንብ። በመጀመሪያ እኔ የልጁ እናትም አባትም አይደለሁም። እንደዚህ አይነት ነገር ውስጥ ምገባ የሚያነሳ አይደለሁም። መብቱም የለኝም። መብቴንና ደግሞ ግዴታ ነው አውቄ የምኖር ሰው ነኝ። ገባህ አይደለ? ይኸው ለምንም ሴራ የለም። ሴራ በሴራ እናንተ የሚደርስ የለም። አሁንም ይሄን የሆነ ነገር ለመፍታት ያስመሰላችሁብኝ ያላችሁ ገባችሁ አይደለ? ጋስትሮጪ መጣሽ ወይ ጉዴ ፈላ። ሌሎች ጋር አልመጣሁም። ቤት ድረስ አብርሃም ይዞት መጣ። አለቀ። ቤቱ አንቺ ነው አይደለ? መኖሪያ ቤቱ የእኔ ነው። ቤቱ ያስመጣ ኦፍኮርስ አንቺ ነው። ታዲያ ልጅን ፍለጋ ስመጣ ቆልፈሽ ምን ልማድርጎ አጠፋሽ? ቆልፍ የትም አላማ ባይኖርሽ መጥቻ አውቃለሁ። ገባሽ? በርሽን መምጣቱን ላልፈልግም አንቺ ጋር ግን በልጄ ጉዳይ መጥቻ አውቃለሁ። በርሽን ከአንዴም ሁለቴም ሶስቴም ቆልፈሽ አልነበርሽም። ታዲያ ምንድነው ቁጭ በቤት እንድል እንዴ? ታዲያ ስራ የለኝም እንዴ? ስራ አልሰራም። ስራ ይኖርሽ ይችላል ግን ደግሞ ተጠብቅሽ ነው የፈለግሽ። ስራ ሊኖርሽ ይችላል ግን ደግሞ እኔ በምመጣበት ሰዓት ልጄን ይዘሽ የትም ልትሄጂ አትችይም። አንቺ የምትመጪበት ሰዓት እኔ በምንድነው የማውቀው? አንቺ ምንድነሽ? ምን ብዬ ነው የምትመጪው? ኦኬ ኢትስ ኦኬ። ማታ ማትኖሪም ቀንም ማትኖሪም ውሸትሽን ካልሆነና እውነት ልጅሽ ጠፍቶ ከሆነ አንደኛ ተጠያቂ ብለሽ የምታስቢውን ሰው በመጀመሪያ ጠይቄ። እኔ አንቺ ልጅ መወስድበት ምንም ምክንያት የለም። እመኚኝ እያልኩሽ ነው ሩታ። እመኚኝ ሰው ማመን የምትችይ ከሆነ እመኚ። የእውነት የእናትነት ስሜት ተሰምቶሽ ከሆነ ወይም ደግሞ የሆነ ተንኮል አስበሽ የእውነት ልጅሽ ጠፍቶ ከሆነ እኔ ጋር ምንም የለም። ስለዚህ መሄድ ያለብሽ ቦታ ላይ ሄደሽ ርቀት ሂጂ እንጂ እኔ ጋር መጥተሽ ልጅሽ እንድጠይቂኝ አልፈልግም። የእውነት የእናትነት ስሜት ተሰምቶሽ ከሆነ ማለት ነው። ስነስርዓትሽ ነው እንጂ ስለ እናትነት ለእኔ አትነግሪኝም። ምን እየነገርኩሽ ያለውን ነገር እያሳለፍሽ ካልሆነ ነው እያልኩሽ ያለውን ነገር እንዳሳለፍኩበትና ለልጄ ምን መሆን እንዳለብኝ እኔ አውቃለሁ። ግን ደግሞ ሄርሜላ አንድ ነገር ላስረዳሽ። በጣም ተረጋግቼ ነው ላናግርሽ እየሞከርኩኝ ያለሁት። እንደተፈጠረው ነገር እንደዚህ ሆኜ ላናገርሽ ራሱ መቻሌም በጣም ትልት ይገባል። ገባሽ? በጣም ተረጋግቼ ነው እያወራሽ ያለሁት። በነገርሽ ላይ ምንም ነገር መፍጠር ስለማልፈልግ በስነ ስርዓት ስለሆነ አናግሪያት ተግባብተን ትሄዳለች ብዬ አስቤ መጣሁት። ግን ደግሞ አይ እንደዚህ አይነት ነገር አልፈልግም ካላችሁ ኢትስ ኦኬ። እሺ እኔ ደግሞ እንዳልሽው ችግር የለውም። ልቤ ላይ ምንም ነገር የለም። ታውቂያለሽ እንደዚህ አይነት መጥፎ ሴት የማስብም አይነት አመለካከት እንደሌለኝ በደንብ አድርገሽ ታውቂዋለሽ። ልቦናሽ ያውቀዋል የኔን ልብ ንጹህነት። ገባሽ አይደለ? እኔ አንቺ ልጅ የሆነ ነገር ጎድቼ እሺ ለአንቺ እንኳን መጥፎ ነገር ባስብና ወይም ደግሞ ለአንቺ የሆነ መጥፎ አመለካከት ቢኖረኝ ሉሌን ጎድቼ የእውነት ከአብርሃም ጋርስ መቀጠል እችላለሁ? ይኸውልሽ እስቲ ልትነግሪኝ ትችያለሽ? አንቺ ጎዳለሁ ብዬ ሉሌን ስጎዳ አብርሃምስ አንድ ነገር ልንገርሽ። ሲጀመር በልጅ እኮ እንደዚህ አይነት ነገር ውስጥ መድረስ የሚገባ ነው። አንድ ነገር ላስረዳሽ። ይኸውልሽ ሉሌን ስትወስጂው ሉሌን ትጎጃለሽ ማለት አይደለም። እኔን ነው ለመጉዳት ዛሬም ነገም ከትናንትናም ያለፉትን ጊዜያቶች እኔን ለመጉዳት ነው እጅን ስትዘረጊ ኖርሽው። እሺ ልጄን ስለወሰድሽው እኔን ነው ልትጎጂ የምትችይው። አሁን ልጄንም ነጥቀሽ ከኔ ልጄን ነጥለሽ ከአብርሃም ጋር ለመኖር ያሰብሽውን ህይወት እንዳታስብ። አሁንም ቢሆን አብርሃምን
ልጁን በቃ ባመጣለት ወይም ደግሞ ልጁ እዚህ ቢሆን ሩታ ጋር አይደርስም የሚለውን ሀሳብ አስበሽም ሊሆን እንደሚችል 100% እርግጠኛ ነኝ። እንደዛ አስብና እኔ ልጅ እኔ ቆይ እንደዛ ሳይሆን አስተሳሰብሽ ልጅ ማሳደግ ቀላል ነገር ነው ማለት ነው። ላይክ እኔ እንደዚህ አይነት ነገር ጭጠላሽ ቁጭ ብዬ አላስብም ነው አብርሃም ከኔ ጋር እንዲቀጥል ብዬ እኔ ልጄን ልዑልን እዚህ ላሳድገው ልጅ ማሳደግ በቃ እንዲቀላል ነው። ምንም ፕሮግራም የማያስፈልገውም በቃ ኖርማል ነው። እንደዛ ነው የምታስቢው አንቺ? እንደዛ እኮ አስባችሁ ነው። እንደዛ አይነት ሀሳብም የለኝም ሩታ። አሁን ደግሞ እኮ ነው የነጠቃችሁኝ። አንቺ አሰሚም ከዚህ በፊትም የነጠቃችሁኝ እኮ ይሄንን አስባችሁ መሰለኝ። ግን ደግሞ እኔ እንደዚህ አይነት ነገር ላይ ማልበገር አይነት ሰው ሆኜ ስታገኙ ነው ቀጥ ብላችሁ አምጥታችሁ የመለሳችሁልኝ። ይኸውልሽ ሩታ እኔ ልዑልን ከአንቺ ለመነጠልም ሆነ ስለምታወሪው ነገርም ምንም እጄ የለበትም። አሁንም ደግሞ በምትፈጥሪው ነገር ከዚህ በፊት እኔ ላይ እያስመሰልሽብኝ ያለውን ነገር እና እየዋሸሽኝ ያለውን ነገር እየዋሸሽኝ ነው ብዬ እያሰብኩኝ ያለሁት ገባሽ አይደለ? የእውነት ግን ልዑሌ ጠፍቶና አሁን እያሰብሽ ያለሽው ቡዜና አብርሃም ስልኬን አጠፉብኝ ብለሽ የምታስቢ አይነት ከሆነና ድጋሚ ልመንሽ እና እንደዚህ አይነት ነገር ውስጥ እውነትም አብርሃም እና ቡዜ ስልኬን አጥፍተውብኝ ልጄን ጠፍቷል ብለሽ የምታስቢ ከሆነ እኔ እጄ የለበትም እያልኩሽ ነው። ገባሽ አይደለ? መጠየቅ ካለብሽ አብርሃምን ጠይቂ፣ እኔም ደግሞ አብርሃምን ለመጠየቅ ሬዲ እሆናለሁ። አለቀ። ከዛ ባለፈ የኔ እጅ የለበትም። ይህንን ነገር ሳታውቂ ወይም ሳትጠይቂው ቀርተሽ አድረሽም ውለሽም አይደለም። ኦልሬዲ አድሮ ነው በማግስቱ ነው እየጠየቅኩሽ ያለሁት። ግን ደግሞ አራሳት ሞላ ምንም የነገረኝ ነገር የለም አብርሃም ስለ ልዑል ምንም የነገረኝ ነገር የለም ሩታ። እንዴ ለምን ብዬ ነው ማዋሽሽ? እንዴ ሁሉም ሰው እንደራስሽ አይመስልሽ? እኔ ምንም ነገር እየዋሸሁሽ አይደለም። ከዚህ በፊትም እንደዚህ ብለሽ ነው። ሲቀጥል ደግሞ የትኛውንም ነገር አይደለም እያደረግኩኝ ያለሁት በልዑል ነው እየተመጣብኝ። ስለዚህ በሱ ጉዳይ ደግሞ ምንም አስመሰልሽም እየዋሸሽም ነው ምናምን እንድትይኝ አልፈልግም። ቀልድና ቀልድ በልጄ አላቅም። እማንተዋወቅ ሰዎች ነው የምንሆነው። ጭራሽ አሁን ሜቢ ሩታ ከዚህ በፊት በምታደርገው ነገር በጣም ጨካኝ ናት፣ ክፉ ናት ምናምን ልትሉ ትችላላችሁ አይደለ? የማታውቁትን ጭካኔና ክፋት ነው ማሳያችሁ። በሱ ብቻ ነውብኝ። እስቲ እናንተ ሞክሩት። የምራው አድርጋችሁ ይሁንና አንቺም እጅሽ ይኑርበትና ሩታ ማናት መጥሽ ነው እንደዚህ ናት። እንደሽን ሰው የፈለግሽው ነገር ማድረግ ትችያለሽ። እኔ ግን እጄ የለበትም እያልኩሽ ነው። በኮንፊደንስ ገባሽ አይደለ? መፈለግ ያለብሽ ቦታና ሌላ ማሰብ ወይም ደግሞ መጠርጠር የምትፈልጊው ሰው ጠርጥሪ። እኔ ግን ይኸው ጠረጠርሽኝ አይደለ? ለምን ጠረጠርሽ? ለምን እዚህ ውስጥ ካካተትሽኝ አልልሽም። በቃ እንደፈለግሽ ማሰብ ትችያለሽ። ምክንያቱም ሁሌም ለእኔ ለአንቺ መጥፎ ሴት ስለሆንኩኝ ችግር የለውም። ግን ደግሞ እኔ ጋር ልጅሽ የለም። እንደዚያ አስተሳሰብ ያለኝ ሴት አይደለሁም። ጨርሻለሁ። ኢትስ ኦኬ። እጅሽ ኖሮበት ያገኘሁሽ ዕለት ግን አንዳቀቀው ሄርሜላ ነው ማስመሰል ስራዋ ነው። እኛ በምንም አይነት መንገድ ቢሆን ነገሩ ማግኘታችን አይቀርም። ከዚህ በፊት ምን እንደወሰደችው አሁንም ደብቀው እንደሆነ ግልጽ ነው። የትም ሊሄድ አይችልም። ከዚህ በፊትም ይኸውልህ ፈረንጁ ቀን ሄጄ አውቃለሁ፣ ቀን ሳጣቸው ማታ ሄጄ አውቃለሁ። ሰው ቀንም ማታም በቤቷ አትኖርም። 2 ቀን 3 ቀን የኔ ልጅ ሲጠፋ ነው ከቤቷ የምትጠፋው። ጋይስ አሸማ ከም ጅርቱ ጀሪ ወልፊጤ ጀረቲ ወልፊጤ ድራማ ኑረቱ ጀቻሩ ሳኔ ድራማ ጀቻሩ ቻናሌ ከን ጋይስ ሰብስክራይብ ሼር ላይክ ጎዳ ነሞን ደብራ ከገውና ታስሳላ